ሁላችንም ድምጽ ልንሆን ይገባናል። ሁላችንም ኢትዮጵያውያን የምንባለው ቲክቶከራት፣ ፌስቡካት እንዲሁም ዩቲዩበራች ያላችሁ ተላልቀች ያላችሁ ፕሊስ 200 ሰዎች ሊሞቱ ነው እየተባለ ነው ሳዑዲ አረብ ላይ ስደተኛ እህት ወንድሞቻችን እንዳይሞቱ ፕሊስ ሁላችንም እንወጣ። ሁላችንም ድምጽ እንሁን። በተለይ ተላልቅ ዩቲዩበሮች ያለን ፌስቡካት ያለን ቲክቶከራት ያለን ፕሊስ ሁላችንም ድምጽ እንሆን ይገባናል። በእናታችሁ ሀገር በእናታችሁ ወንድሞቻችንን ሞት አይገባም። እኔ አማርኛ አልችልም፣ ግን ዛሬ በቃ በአማርኛ ማውራት ብዬ ነው የመጣው። በቃ በእናታችሁ ሁላችንም ድምጽ እንሆናችሁ። እውነት ልሞት አንፈልግም ወደችዬ እና ፕሊስ ሁላችንም ድምጽ እንሆን። ስለ ህዝባችን ብለን ስለ እናታችን ሀገር ስለ እህታችን ስለ እናት ሀገር በእናታችሁ። ዛሬ ደግሞ ለየት ያለ ቪዲዮ ነው የመጣው ወደችዬ። እሱ ደግሞ ምንድነው ስለ ሳዑዲ ያለው 200 ሰዎች ሊሞት ነው ተብለዋል ኢትዮጵያውያን። ለነሱ ድምጽ ልንሆናችሁ ይገባል። እኛ ሁላችንም ኢትዮጵያውያን በተለይ ስደት ያለና ኢትዮጵያ ውስጥ ያላችሁ ዩቲዩበራት ይሁን ቲክቶከራት ሁላችሁም ፌስቡካት ያላችሁ ድምጽ ልንሆን ይገባችኋል ውዶችዬ። ሰላም ብያለሁ። ሰላማችሁ ብዝት ይበለልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ ደህና ነኝ። እንዴት ናችሁ እናንተስ? እና ዩቲዩብ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ። እንዲሁም ነበራችሁ ሆናችሁ አበረታታችሁ አይለየኝ። የኮሜንት የምትሰጡኝ አይዞሽ የምትሉኝ ወደች በጣም ከልብ ነው የማመሰግነው። እና ሁላችንም ምን ፈልገን መሰላችሁ ዛሬ መጣሁ ማለት ነው። እህታችን ወንድሞቻችን እስር ቤት ገብተዋል፣ 200 ተዋለዋል። ከዛ ቆጠሮ ተሰጣችኋል፣ እንደዚህ ቀን ትሞታላችሁ ትገደላላችሁ ተብሎ እንትኑ ተሰጣችኋል። ከዛ ሁላችንም አሁን እኛ ምንድነው ያለን ሁላችንም ድምጽ እንሆን ይገባናል። በየትኛውም ይሁን በየትኛውም ሁላችንም ኢትዮጵያውያን የሚባለው ሁላችንም ድምጽ እንሆን ይገባናል ማለት ነው ወዶቼ። ፕሊዝ በተቻለን አቅም ድምጽ እንሆን በእናታችሁ። እውነት 200 ማለት ትንሽ አይደለም። ሳዑዲ ደግሞ የሆነ ነገር ካላረገች ምንም ቅጣት አትሰጥም። የሆነ ነገር አድርጎ እነሱ የሆነ አሽሽ ነገር የሆነ ነገር አድርገዋል። ግን እኛ ደግሞ ሁላችንም ለወንድሞቻችን ፕሊስ በተቻለን አቅም በሼር ላይክ ሰብስክራይብ እያደረግን እንዲሁም በራሳችን ቻናል ያለን በራሳችን ቲክቶከር ያለን በራሳችን ፌስቡክ ያለን ሻር እያደረግን ድምጽ እንሆናችሁ ወንድሞቼ እህቶቼ። በእናታችሁ እንዲሞቱ አንፈልግም። ቤተሰብ አላችሁ እንደኛ ቤተሰቦች ማለት ነው። እኔ በጣም ቤተሰብ እንደሚያሳዝነኝ እሺ እኔ ማልሞት ቤተሰቦች ሁላችንም ያዝናሉ። ከዛ ውዶችዬ ሁላችንም ድምጽ እንሆናችሁ ይገባል ውዶቼ። ፕሊስ በተቻለን አቅም ወንድሞቻችን ልንሞቱ አይገባም። እኔ እኮ ወደ ስራ ነው ያለው አሁን፣ ግን በቃ ግዴታ ድምጽ ልሆን ነው ብዬ ነው የመጣው ውዶችዬ። እና በተቻለን አቅም ፕሊስ በእናታችሁ ወንድሞቻችን እንዲገደሉ አንፈልግም። ሀገራቸው እንዲገቡ ነው የምንፈልገው። ሰርቶ ቤተሰባችሁ ራሳችሁ መስተዳደር ይችላሉ እነሱ ማለት ነው። ህይወት ካለን ማለት ነው፣ ህይወት ካለው። ስለዚህ ውዶቼ ሁላችንም ድምጽ እንሆን ይገባል። ስለ እህታችን ስለ ወንድሞቻችን ብለን ስለ እናታችን ብለን ሁላችንም እናስብ ይገባናል ውዶችዬ። እውነት በጣም ነው የማሳዝን ማለት ነው። እውነት በጣም እንጃ አዝኛለሁ። 200 ሰዎች ማለት በጣም ብዙ ነው፣ ትንሽ አይደለም። ሳዑዲ ግን በጣም እንትኑ ስህተት ካልሰራ እንደዚህ ቅጣት አትሰጥም። ስህተት ስለሰሩ ነው እነሱ። ግን ከስህተታቸው እነሱ አሁን እኛ ምን እንሆናለን? ድምጽ እንሆን ይገባናል ማለት ነው ውዶችዬ። እና ፕሊስ በእናታችሁ ውዶችዬ ሁላችንም ድምጽ እንሆን ብዬ ነው የመጣሁት። በአማርኛ እንኳን ብዙ ባልችልም ግን ግዴታ ነው የመጣሁት ማለት ለምን ሁላችንም መስማት ስለሌለብን ብዬ ነው የመጣሁት። እና ሁላችንም በተቻለን አቅም አማርኛ ይሰማል ይሆናል ብዬ ተስፋ አድርጋለሁ። ግን በእናታችሁ ሁላችንም በቃ ተስፋ የሚባል ነገር አለና ለቤተሰባችሁ እነሱ ተስፋ ናችሁ።
ለሀገራችን ተስፋ ናቸው እነሱ። ኢትዮጵያ ላይ ኑሮ ስለወድ ውድነት ስለሆነ ነው ወደ ሳውዲ ይመጣሉ። ወደ ሳውዲ ወደ ባህሪ ስንት ሰው ወደ ባህር፣ ስንት ሰው ወደ ሳህራ፣ ስንት ሰው ሳውዲ ደንበር ስንት ሰው ቀረ። በእናታቸው አሁኑን ማለት ነው የድምጽ ሊሆን ይገባናል። በዛ ደግሞ ምን እንዲል ፈልጋል ሀገር ቤት ያላችሁ አሁን እንደዚህ እያሰባቸው ነው የምትመጡ ወደዚህ ማለት ነው። ቤተሰቦቻችሁ እዚህ ያሉ እህቶቻችሁ ለምን እንትን ታስጨንቃላችሁ? በተለይ ሴቶች ወንዶች እንደዚህ ለምን ቤተሰባችሁ እንደዚህ ያሉ ታስጨንቃላችሁ? እዚህ ያለው ኑሮ ውድነት እኮ በጣም ራሳችን የምናውቀው ማንም ሰው አያውቀው። ከኢትዮጵያ ወደዚህ ስትመጡ በእናታችሁ ለእህቶቻችሁ ለወንድሞቻችሁ አስባችሁ አትመጡ እንዴ? ራሳችሁ ያልቻሉ የራሳችሁ ያልቀየሩ ለእናንተ ይቀይሩ። ኧረ በእናታችሁ ሀገራችን ይሻላል። እሺ እናውቃለን እኮ ኑሮ ውድነት እንዳለ እኮ እናውቃለን። ግን እንደ እንትኑ ሆነ መኖር ነው እዛ ማለት ነው። ወይም ደግሞ ከሆናችሁ ደግሞ እኔ በህጋዊ መምጣት ጥሩ ነው ማለት ፓስፖርት ካላችሁ ኢቃማ ካላችሁ በኢቃማ በፓስፖርት መምጣት ችግር የለው። እንደዚህም ብሎ በቃ በባህር ብላ መጣችሁ በሳህራ መጣችሁ እዚህ ላይ ትሞታላችሁ፣ ደንበር ላይ ትሞታላችሁ፣ ባህር ላይ ትሞታላችሁ። እዚህ ስትመጡ የሆነ ጌጋ ትሰራላችሁ፣ በዛው ትገደላላችሁ። ኧረ ፕሊስ በእናታችሁ ውዶችዬ እናስብ። ቤተሰባችሁን ስናስበላችሁ እውነት ቤተሰብ ነው የሚያሳዝነኝ እኔ ማለት ነው። ሌላ ምንም አያሳዝነኝም። ስለ ራሴ ምንም አላዝንም። ቤተሰብ እዛ ያለ አያሳዝናችሁ እንዴ? ሬሳ እህትሽ መጥቶ ሬሳ ወንድምህ መጥቶ ሲባል ምን ይላሉ እነሱ? በእናታችሁ ወደችዬ ለቤተሰቦቻችን እናስብ። ድምጽ እንሆን ደግሞ ይገባናል። በእናታችሁ ድምጽ እንሆን፣ እውነት ድምጽ እንሆን። አሁን እያልኩ ነው ማለት ነው ወደች እህቶቻችን ወንድሞቻችን ልሞት አይገባም። ሁላችንም ቲክቶክ ወራት ዩቲዩብ ሁላችንም ያላችሁን ሁላችሁም እንትኑን መውጣት ይገባናል ማለት ነው። ስለዚህ ሁላችንም ድምጽና እነሰማ እያልኩ ነው። እና ዚህኔ ይበቃኛል ማለት ነው ውዶችዬ። በጣም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ፣ ሼር፣ ላይክ ያረጋችሁ አበረታቱኝ። ስለ ህዝባችሁ ስለ እናታችሁ ሀገር ብለን ድምጽ እንሆናችሁ ውዶችዬ፣ እህት ወንድሞቻችን ማለት ነው ውዶችዬ። በእውነት በጣም ከባድ ነገር ነው ያደረስነን ውዶችዬ አላ። ስለዚህ ባለን አቅም ሁላችንም ሼር ላይክ ያርጋችን ወደ እንትን ያድርሱልን እና ሰናይ ቀን ያልኩ ነው ውዶች። የሁላችንም ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።